ሰላም ጋይስ እንዴት ናችሁ? ኤዩዲ ነኝ። ዛሬ አሪፍ በሆነ ቪዲዮ የመጣው ይመስለኛል። የብዙዎቻችን ችግር ነው ብዬ ስለማስብ እኔም ከዚህ በፊት የነበርኩበት ችግር ስለሆነ ማለት ነው። እንዴት ብዙዎቻችን አሪፍ እንትን እንፈልጋለን አሪፍ ባላንስ ቢኖረን ትሬድ የምናደርግበት እንደዛው ሪዋርዳችን አሪፍ ነው የሚሆነው። አብዛኞቻችን ትሬዲንግ ወደ ትሬዲንግ ስንመጣ ካፒታላችን በጣም ትንሽ ነው። እና ከዛ አንፃር እኔ ብዙ ጊዜ የተጠቀምኩበት ወይ ነው ማሳያችሁ በጣም አሪፍ በጣም የጠቀመኝ ስለሆነ እንድትጠቀሙበት ስለምፈልግ ነው። እና እንዴት ነው ከ$20 አካውንታችንን ወደ $1000 የምናሳድገው? በቀላል የሆነ ፕላን ነች እና እሷን አሳያችኋለሁ በጣም ነው የሚጠቅማችሁ ብዬ አስባለሁ ምክንያቱም እኔም በጣም ስለጠቀመኝ ማለት ነው። ብዙ ጊዜ ከዚህ በፊት ብዙ ጊዜ ተጠቅሜበት ያሳካሁት ስለሆነ ለእናንተ ላሳያችሁና ይሄን ቪዲዮ እስከመጨረሻው ድረስ ብታዩት አሪፍ ነው። መጨረሻ ላይ የማሳያችሁና የምነግራችሁ ነገር አለ ይጠቅማችኋል ብዬ አስባለሁ። ተከታተሉኝ። እሺ ጋይስ እዚች ጋር ስታርቲንግ ባላንሳችን $20 ነው። ቅድም እንዳወራነው ከ$20 ወደ $1000 ነው ማለት ነው። ስታርቲንግ ባላንሳችን $20 ነው የሚሆነው። እዚች ጋር ደግሞ ሪስክ ፐር ትሬድ የምናደርገው $20 ነው። ሶሪ 20% ነው ለአንድ ትሬድ ሪስክ የምናደርገው 20% ነው ማለት ነው። እዚች ጋር ደግሞ አራራችን ወይም ሪዋርዳችን 2R ነው ማለት ነው። 20 ሪስክ አድርገን 40% ነው የምንጠብቀው ማለት ነው። ልክ እንደዚህ ነው። ግን ጋይስ በጣም ቀላል ነው ይሄን ነገር ማሳካት በደንብ እናወራበታለን። ግን ይሄኛውን የተለያዩ አማራጮች አሉ አሳያችኋለሁ። እሱን ግን ይሄኛውን መጠቀም የምትችሉት ዊኒንግ ሬታችሁ 60% በላይ የሆናችሁ ትሬደሮች ብቻ ናችሁ ማለት ነው። 50 እና ከ60 በታች ፐርሰንት ዊን ሬት ያላችሁ ደግሞ የተለያዩ አማራጮች ስላቀረብኩኝ ማለት ስላመጣው እሱን መጠቀም ትችላላችሁ እሱን አሳያችኋለሁ ማለት ነው። ስለዚህ እንደነገርኳችሁ ይሄኛውን ፕላን የምትከተሉት ከ60% በላይ ዊኒንግ ሬት ያላችሁ ናችሁ። ምክንያቱም 50% ዊኒንግ ሬት ካላችሁ 5 ትሬድ ተከታታይ ሉዝ ሊያጋጥማችሁ ይችላል። አካውንታችሁን 20% ሪስክ ካደረጋችሁ በ5 ትሬድ ብሎ ታደርጉታላችሁ ማለት ነው። እኔ ደግሞ የምፈልገው አካውንታችሁን ሳታጡት $1000 ታርጌት አድርጋችሁ እዛ ላይ እንድትደርሱ ነው የምፈልገው። ለዛም ብዙ አማራጮች አቅርቤላችኋለሁ። እሺ የመጀመሪያው ይሄኛው ነው እና ላሳያችሁ እዚች ጋር $20 ሪስክ ዲፖዚት ያደረግነው አለ። $20 ላይ 20% ሪስክ የምናደርገው የ$20 20% ደግሞ እዚች ጋር $4 ነች ማለት ነው። የ$4 ደግሞ 1 to 2 R ስለምንጠቀም ፕሮፊታችን 8 ይሆናል። ምክንያቱም 4 ሲባዛ በ2 ነው። ስለዚህ አካውንታችን ወደ ስንት አደገ? ወደ $28 አደገ ማለት ነው። ድጋሚ $28ን ተመሳሳይ ነው 20% ሪስክ እናደርጋለን። የ20% ሪስክ ካልኩሌት አድርገን ስናወጣ $5.60 ነው የሚሆነው። እሱ ደግሞ ሲባዛ በ2 $11.20 ይሆናል። ከዛ አካውንታችን ወደ $39 ያድጋል ማለት ነው። ድጋሚ $39ችን አለ እጃችን ላይ ነው። የ$39 አካውንታችንን ካልኩሌት አድርገን 20% ሪስክ እናደርጋለን። 40% ግሮ ያደርጋል አካውንታችን ከዛ $55 ይደርሳል አካውንታችን ልክ እንደዚህ ተመሳሳይ ነው ማለት ነው። ልክ እንደዚህ መተን 413 ላይ ደርሷል አካውንታችን 20% ሪስክ እናደርጋለን 40% እንጠብቃለን። አካውንታችን 578 ደረሰ። ከዛ የ578ንም 115% ሪስክ አድርገን 231 ፕሮፊት ስናገኝ አካውንታችን ወደ $809 ደርሷል ማለት ነው። ተመሳሳይ $809 20% ሪስክ 40% እንጠብቃለን። ከዛ አካውንታችን በስተመጨረሻ $1133 ላይ ይደርሳል ማለት ነው። እዚች ጋር እንደምታዩት በ12 ትሬድ ማለት ነው በ12 ትሬድ አቺቭ አድርገናል ማለት ነው። $1113ችንን ጋይስ በጣም ቀላል ነው። ልክ እንደዚህ ነው ማለት ነው አካውንታችንን ማሳደግ የምንችለው። በተረጋጋ ፍሊፕ አካውንታችንን ሪስካችንን ማኔጅ እያደረግን ከዊን ሬታችን ጋር በሚሄድ መንገድ እንደዚህ አካውንታችን በቀላሉ ማሳደግ እንችላለን። ብዙ ትሬደሮች ይህንን አይናገሩም ግን በጣም ቀላል መንገድ ነው።
እና እዚች ጋር ደግሞ ሁለተኛው ላሳያችሁ። ሁለተኛው አማራጭ ደግሞ $20 ሪስክ አድርገን 20% ነው የምንጠብቀው። ተመሳሳይ ነው ከዛ ጋር። እዚች ጋር ግን የሚለየው ነገር አራራችን ነው። እዚች ጋር 1 to 3 ሪስክ ሪዋርድ ሬሽዮ ነው የምንጠቀመው ከዛ የሚለየው ማለት ነው። የተለያዩ 3 ከዚህም በኋላ አማራጮች ስላሉ አሳያችኋለሁ። እና እዚች ጋር የሚለየው 1 to 3 ሪስክ ሪዋርድ ሬሽዮ ነው የምንጠቀመው ማለት ነው። ምክንያቱም 1 to 2 የሚጠቀሙ ልጆች አሉ፣ 1 to 3 የሚጠቀሙ ልጆች አሉ። ፒዲኤፉን ደግሞ ከፈለጋችሁ ቴሌግራም ቻናሌ ላይ አስቀምጥላችኋለሁ። እዛ ላይ በቀላሉ ገብታችሁ እንትን ብላችሁ ማየት ትችላላችሁ። ስለዚህ ቴሌግራም ላይ አስቀምጥላችኋለሁ ማለት ነው። እና ከ1 to 3 ሪስክ ሪዋርድ ሬሽዮ ስንጠቀም አካውንታችን በአንድ ትሬድ አካውንታችን 60% ነው ግሮ የምናሳድገው። ስለዚህ ተመሳሳይ ቀላል ነው። ኮንሰፕቱ ብቻ ይግባችሁ። እዚች ጋር $20 አለን። የ$20 20% ነው። $20 20% ማለት $4 ነች። ያቺ $4 ደግሞ 1 to 3 ሪስክ ሪዋርድ ሬሽዮ ተጠቅመን ትሬድ ስናደርግ $12 ትሆንልናለች ማለት ነው። $12ችን ፕላስ አሁን ግራ ካጋባችሁ ደግሞ እዚች ጋር አስቀምጬላችኋለሁ ማለት የ$20 ፐርሰንቱ ማለት ነው። የ$20 20%ቱን እዛ ጋር አይታችሁ እዚህ ጋር ካልኩሌት ማድረግ ትችላላችሁ። እናንተም ካልኩሌት ማድረግ ትችላላችሁ። ቀላል ነው። ስለዚህ እዚህ ጋር የ$20 20%ቱ $4 ነው እንደነገርኳችሁ። 1 to 3 ሪስክ ሪዋርድ ሬሽዮ ተጠቅመን ትሬድ ስናደርግ ደግሞ $12 ይሆናል ማለት ነው። አካውንታችን የምናገኘው ፕሮፊት ከዛ ሲደመር $32 ይሆናል ማለት ነው። አካውንታችን እዚህ ጋር $32 አለችን። እሷን እናወጣለን። በ20%ቷን አውጥተን ትሬድ ስናደርግ እዚች ጋር አካውንታችን $19.20 ይሆንልናል ማለት ነው። ከዛ $51.20 ይሆናል አካውንታችን። በቃ ተመሳሳይ ነው። እንደዚህ እያላችሁ መሄድ ነው በቃ። ዋናው ካልኩሌት በፐርሰንት አውጡ። እሱ በጣም ቀላል ነው። ከዛ ትሬድ አድርጉ፣ ፕላናችሁን አስቀምጡ፣ ትሬድ አድርጉ። የፈጀውን ጊዜ ይፍጅ ታሳኩታላችሁ ማለት ነው። ብቻ ፕላናችሁን ተከተሉ። ዋናው ዲሲፕሊን ነው። እዚች ጋር ከዛ እዚች ጋር በተመሳሳይ ወይ ስትመጡ እዚህ ጋር $858 ደርሷል ማለት ነው። አካውንታችን $856 20% ሪስክ አድርጋችሁ 1 to 3 ሪስክ ሪዋርድ ሬሽዮ ስትጠቀሙ በስተመጨረሻ አካውንታችሁ $1374 ፕላስ $374 ይደርስላችኋል። ዋናው 1000 ነው። እኛ የምንፈልገው 1000 ታርጌታችንን አግኝተናል ማለት ነው። 1000 ላይ ሲደርስ ማቆም ትችላላችሁ እናንተ። እዚች ጋር በ9 ትሬድ ነው ያሳካነው ማየት ትችላላችሁ። በ9 ትሬድ ማሳካት ይቻላል። ምክንያቱም አራራችሁ ሲጨምር ቶሎ ነው እንትን የምትሉት የምትደርሱት። ግን በመሃል ሉዝ ሊያጋጥማችሁ ይችላል። ያ ሉዝ ደግሞ ጊዜያችሁን ጎተት ሊያደርጉ ይችላል። የፈጀውን ቢበዛ 2 ወር ቢፈጅ ነው በአንድ ወር የምታሳኩት ትችላላችሁ። በ9 ቀን የምታሳኩት ትችላላችሁ፣ አንድ ሉዝ ካልገባባችሁ ማለት ነው። ስለዚህ እንደዛ ማድረግ ትችላላችሁ። ሌላኛው አማራጭ ደግሞ 15% ነው ሪስክ የምታደርጉት። ይሄኛው ደግሞ አራራችሁ ከ50% በታች የሆነ ሪስክ ሪዋርድ ሬሽዮ እዚች ጋር እንትናችሁ ዊኒንግ ሬታችሁ 50% በታች 50 እና ከ50% በታች የሆናችሁ ትሬደሮች ደግሞ ይሄኛውን መጠቀም ትችላላችሁ ማለት ነው። በፒዲኤፉን እንዳልኳችሁ ቴሌግራም ላይ አስቀምጬላችኋለሁ። ሀሳቡ ገብቷችኋል ብዬ አስባለሁ። ስለዚህ ልክ እንደዛ ባስረዷችሁ መንገድ ይህንን ፒዲኤፍ አውርዳችሁ አይታችሁ ፕላናችሁን በዚህ መሰረት አውጥታችሁ ትሬድ ማለት ትችላላችሁ። 15% ሪስክ ስታደርጉ ቢያንስ አንድ 7 ትሬድ ተከታታይ 7 ትሬድ ሉዝ ብታደርጉ አካውንታችሁን ፕሮቴክት ታደርጉታላችሁ፣ ትጠብቁታላችሁ። ከ7 ሉዝ በኋላ ነው አካውንታችሁ ብሎ የሚያደርገው። ስለዚህ ከ50% በታች ዊኒንግ ሬት ያላችሁ ይህንን መጠቀም ትችላላችሁ። ይህንንም ቢሆን ከ15 ትሬድ በኋላ $1000 ላይ እንደርሳለን ማለት ነው። እና ሌላኛውንም ላሳያችሁ። ሌላኛው ደግሞ ከአሁኑ ጋር ተመሳሳይ ነው። እዚች ጋር የሚለየው ያኛው አሁን ያሳያችሁ ማለት ነው 2R ነው የተጠቀምነው። 2 አራራችን 1 to 2 ነበር። የአሁኑ ደግሞ እዚች ጋር
አራራችን 1 2 3 ነው የሚሆነው ማለት ነው። ልዩነቱ ይሄ ነው አሁን ካሳየኋችሁ ጋር። ይሄኛው ሲሆን ደግሞ ያኛውን በ15 ቀን በ15 ትሬድ ነው የምናሳካው ማለት ነው። ይሄኛውን ደግሞ በ11 ትሬድ ነው የምናሳካው ማለት ነው። ይሄው እዚች ጋር አስቀድም አውርቼዋለሁ። ስለዚህ እንትን አንልም ብቻ ከ11 ትሬድ በኋላ 1000 ታርጌታችን ላይ እንደርሳለን ማለት ነው። በመሃል ሉዝ ሲያጋጥመን ትንሽ ቀኑ ሊሄድብን ይችላል ግን የፈጀውን ይፍጅ ዋናው ማሳካታችሁ ነው ማለት ነው። ይሄኛው አማራጭ ደግሞ ብዙ ሪስክ ማድረግ የማትፈልጉ እና ዊኒንግ ሬታችሁ ዝቅተኛ የሆነና $10 ብቻ ነው እኔ መነሳት የምችለው የምትሉ ካላችሁ ነው ይሄኛውን አማራጭ ያዘጋጀሁላችሁ። 10% ብቻ ሪስክ ታደርጋላችሁ። $10 10% $1 ነች ማለት ነው። ስለዚህ $1 ደግሞ 1 to 2 አራር ነው የምትጠቀሙት እዚህ ጋር 1 to 2 አራር ስትጠቀሙ ፕሮፊታችሁ $2 ትሆናለች ማለት ነው። ስለዚህ $2 ሲደመር $10 $12 ይሆናል። እዚህ ጋር $12 አላችሁ የ$12 10% ሪስክ ስታደርጉ ፕሮፊታችሁ $2.4 ይመጣል። ከዛ አካውንታችሁ $4 ነጥብ ምናምን ይሆናል። ከዛ ከ26 ትሬድ በኋላ አካውንታችሁን ወደ 1144 ታርጌታችሁ ላይ ትደርሳላችሁ ማለት ነው። በብዙ መንገድ አለ። ሁሉንም አማራጭ ማለት እናንተ ትጠቀሙበታላችሁ ብዬ የማስበውን አማራጭ አቅርቤላችኋለሁ። እና ጋይስ ይሄንን ይመስላል። በተቻለኝ አቅም ክሪል አድርጌ ምንም ውስብስብ ሳላደርገው ግልጽ በሆነ መንገድ ለማቅረብ ሞክሬያለሁ እና ይሄንን ይመስላል። እና በጣም ቀላል ነው። እኔ ብዙ ጊዜ ስላሳካሁትና ስለሞከርኩት ስላሳካሁት ስለጠቀመኝ ነው አምጥቼ ያሳየኋችሁ። ብዙ ትሬደሮች ይሄንን ሲያሳዩ አላየሁም እኔ ግን ምናልባት አሳይቶ ሊሆን ይችላል አላውቅም። ብቻ እኔ የጠቀመኝን ነገር ለእናንተ አካፍያችኋለሁ። ስለዚህ በዚህ መንገድ ማሳካት ትችላላችሁ ግን በጣም ዲሲፕሊን ይጠይቃል። እና ጋይስ በጣም ማሳካት የሚቻል ነገር ነው እና ሞክሩት። የሆነ ተርኒንግ ፖይንት ነው ብዬ አስባለሁ ለእናንተ። ምክንያቱም እኔ ይሄን ነገር ከተጠቀምኩ በኋላ ነው ተርኒንግ ፖይንቴ እዛች ጋር ነው የጀመረው ብዬ አስባለሁ። ምክንያቱም አካውንቴን ከትንሽ ወደ ትልቅ እንዳሳድግ ስለረዳኝ ማለት ነው። $1000 አለህ ማለት እኮ ብሮ አንተ አሪፍ ላይ ነህ የምር። $1000 ያደረስክ ደግሞ $10000 ማድረስ አያቅትም። ባታደርሱ እንኳን በ$1000 እኮ ዘና ብለህ ራስህን ችለህ ትኖርበታለህ። የተወሰነ ሪስክ እያደረክ ማለት ነው። አካውንትን ብዙ ሳይሆን የተወሰነች ሪስክ እያደረክ አሪፍ ላይፍ መኖር ትችላለህ። $1000 ካለክ ከኤክስፒሪያንስ አንፃር ማለት ነው። እና ይሄንን ይመስላል እንደተጠቀማችሁበት ተስፋ አደርጋለሁ። እና መጨረሻ ላይ እነግራችኋለሁ ያልኳችሁ ደግሞ አንድ ቻሌንጅ ማዘጋጀት ስለፈለኩኝ ነው። ለተወሰኑ ልጆች ብቻ ነው ይሄን ቪዲዮ ለምታዩ እና $20ን ወደ $1000 ማለት ነው ቻሌንጅ እጀምራለሁ። የተወሰኑ ሰዎችም ማገዝ መጥቀም ስለምፈልግ ነው። እና ፍላጎቱ ያላችሁ ሰዎች ለተወሰኑ ቢያንስ 20 ሰው ከዛ በላይ መቀበል አልፈልግም። 20 ሰው ካገዝኩ በቂ ነው። አሁን ባለውበት ፐርፎርማንስ 20 ሰው ካገዝኩ ለኔ በቂ ነው ብዬ ስለማስብ ነው። እና 20 ሰው አናግሩኝና ኮፒ ትሬድ ተጠቅመን ማለት ነው አካውንታችሁ $20 ዲፖዚት ታደርጋላችሁ። ኮፒ ትሬድ ተጠቅመን አካውንታችሁን ወደ $1000 በቻሌንጁ አሳድገዋለሁ። ትጠቀሙበታላችሁ ብዬ ተስፋ አደርጋለሁ። እና ኢንተረስቱ ያላችሁ ሰዎች በቴሌግራም ቻናሌ ያለ እና በቴሌግራም ቻናሌ ኢንቦክስ አድርጉልኝ። 20 ሰው ብቻ ነው ከዛ በላይ መቀበል ስለማልፈልግ ነው። እና ቀድማችሁ የመጣችሁ እንቀላቀልና ቻሌንጁን ትቀላቀላላችሁ። ቻሌንጁን እናሳካዋለን። ይመቻችሁ። እስከዚህ ድረስ ከቆያችሁ ሰብስክራይብ ማድረግ እንዳትረሱ። ትንሽ ታይም ወስዳለች እና ይመቻችሁ።